ሰላም ሰሞኑን ደቡብ አፍሪካ ላይ የውጭ ስደተኞች ጠል የሆነ እንቅስቃሴ ሲደረግ ሳይ ቀጥታ ምንድን ነው ጆሮ ላይ የደወለው ባለፈው ኔታንያሁ ለደቡብ አፍሪካ መንግስት የሰጡትን ማስጠንቀቂያ ነው በአይምሮ የመጣው። ኔታንያሁ ምን ብለውት ነበረ ለደቡብ አፍሪካው ፕሬዚዳንት? ዊ ዲስትሮይ ዩር ኢኮኖሚ ነው ያሉት። ታስታውሱ እንደሆነ ደቡብ አፍሪካ እንዳያችሁት በአፓርታይድ ጊዜ እስራኤል ያደረገችው ነገር ስላለ በዚህ የተነሳ ሁሉም መንግስታት ከእስራኤል ጋር አይንና ናቸው። እንደውም ኔልሰን ማንዴላ ከተደበቁበት ቦታ ለሲአይኤ ጠቁሞ ያስያዛቸው ሞሳድ ነው ስለሚባልም በተለያየ ጊዜ ለነጻነት ትግል ያደረጉ ሰዎች ላይ ችግር ፈጥራለች ተብሎ ስለሚባል እስራኤል በታሪካቸው ላይ እንደዚህ አይነት ነገር ስለተጻፈ ሁሉም መንግስታት ከእስራኤል ጋር አይቆሙም። ሁሉም የፍልስጤም ደጋፊ ናቸው። ከዛ ከአፓርታይድ ስርዓት ወዲህ የመጡ ጥቋቁሮቹ የእኛ ወንድሞች እነዛ መሪ የሆኑት ሰዎች በማንዴላ ቀጥሎ የመጡት ምቤኪም ሆነ ሌሎች ጠቅላላ ከእስራኤል አንጻር ነው የቆሙት እና ባለፈው የእስራኤልና የኢራን ጦርነት የተጀመረ ሰሞኑን እንደገና ባለፈው የፍልስጤም እገታ ተደርጓል፣ ምግብ መግባት አልቻለም ብሎ የደቡብ አፍሪካ እንደውም የማንዴላ የልጅ ልጅ ሳይቀር ያን ዘመቻ በመምራት በመርከብ ሄደን ሰብአዊ እርዳታ ማድረግ አለብን የሚል በዛ ሆስቴጅ የሆኑበት ሁኔታ ነበረ እና ተካረዋል። የተካረረ ስለነበረ የደቡብ አፍሪካና የእስራኤል ግንኙነት ምንድነው ያለችው እስራኤል? ኢኮኖሚሽን ድምጥማጡን ነው ማጠፋው ብሎ ኔታንያሁ ተናግሯል። እኔ ከዓለም መሪዎች በተለየ የተናገረውን ነገር ትኩረት ሰጥቼ የምሰማው ኔታንያሁ ነው። ኔታንያሁ በማንኛውም ሰዓት ያወራው ነገር ያደርጋል። ሰሞኑን ደቡብ አፍሪካ ውስጥ የተፈጠረው ነገር ምንድን ነው ብለን ካሰብን የዛው የደቡብ አፍሪካውያን ከአፍሪካ የመጡ ሰዎች ስራችንን እየቀሙን ኑሮን መኖር አልቻለም፣ ኢኮኖሚውን ስለተቆጣጠሩ እኛ በሀገራችን ሰርተን ራሳችንን ማስተዳደር አልቻልንም፣ ሁሉንም ነገር ተቆጣጥረውታል፣ ስለዚህ እነሱን እናስወጣለን፣ ህገወጥ የሆኑትን መጀመሪያ እናስወጣለን ብሎ የተነሳ ዘመቻ ነው። ሁሉ ጊዜ በሀሳብ ላይ ነው ማተኮር ያለብን። ሀሳብ ነው። እኛ የሚንቀሳቀሰውን ቦዲ ነው የምናየው። አንድ ነገር ሲደረግ ቦዲውን ነው የምናየው። የሆነ ጥቁር ሰውዬ የሚመራው አመፅ ነው ያየ ነው፣ ግን በውስጡ ያለው ሀሳብ የማን እንደሆነ ግን አናውቅም። ብዙ ጊዜ ይህን አናይም። እኛ አገራችን ውስጥ እንኳን በሚፈጠሩ ጥቃቅን ግጭቶች ማን ነው ሀሳቡን የጠነሰሰው? እኛ ዱላ ይዞ የወጣውን ሰውዬ ነው የምናየው። ቤት ሲያቃጥል ያየነው ሰውዬ፣ ሲሳደብ ያየነው፣ ድንጋይ ሲወረውር ያየነውን ሰውዬ ነው የምናየው። የማን ሀሳብ ነው? ያን ሀሳብ ማን ነው ያስረገዘው? ጽንስ ያደረገው? እና አሁን ሳውዝ አፍሪካ ያለው ሀሳብ የእነዚህ የሚጮሁት ሰዎች ሀሳብ አይደለም ነው እኔ መረዳቴ። ይሄ አንድ አዲስ የሚመጣ ፖለቲካ ድርጅት አለ። እሱኛው በጣም ብዙ ደጋፊ እያፈራ ስለሆነ የደቡብ አፍሪካ ያሉ ነጮች በሰውየው ላይ ስጋት አድሮባቸዋል። የሚያነሳቸው ጥያቄዎች ጠንከር ያሉ ናቸው። ብዙ ተከታይም አለው። አንድ እሱ ሰውዬ ማጨናገፍ ይፈልጋሉ። በሁለተኛ ደረጃ እንደዚህ በሚደረግ ሽኩቻ የሀገሪቱ መንግስት ይወጥቃል ወይም ደግሞ ይዳከማል። ኦኬ፣ መንግስት ወጥቶ እነዚህ ሰው ላይ እርምጃ ቢወስድ ቢተኩስባቸው ምን እንደሚፈጠር አስባቸዋል? እኛ ዝም እንዳለ ዳተኛ እንደሆነ ነው የምናስበው አይደል? ይሄን ያህል ግብረ ኃይል የተነቃነቀን ኃይል አንድ ጥይት ተኩስ አንድ ሰው ብትገድል ይሄ መንግስት ለውጭ ዜጋ ነው የሚያግዘው ተብሎ አለቀለት። እና ያን ኔታንያሁ የተናገሩትን ነገር እናንተ ስትዝ ብሏቸዋል? እኔ አንድ ከስራ ባልደረባዬ ጋር ያወራሁንበት ነበር። እንዲህ ሲል ነበር ስለው ሳቀ። እና ለዚህ መፍትሄው ምንድን ነው ብላችሁ ካላችሁ ብዙ ሰዎች ወጥቶ ደቡብ አፍሪካውያን ማንዴላ አንድ የታሪክ ሌብነትም አይቻለሁ በዚህ ጉዳይ ላይ አንድ የሚታወቂ የኢትዮጵያ ቲክቶከር በእንግሊዝኛ ባስተላለፈው መልእክቱ ላይ ነፍሳቸውን ይማር ጠቅላይ ሚኒስትር መለስ ዜናዊ በአንድ ወቅት እነ ጋዳፊ የአፍሪካ ህብረትን ከኢትዮጵያ አንስቶ ሰሜን አፍሪካ ለመውሰድ ጥረት ባደረጉ ጊዜ ታሪካዊ ንግግር አድርገው ነበር። ኢትዮጵያ የሰራችውን ያህል የትኛው የአፍሪካ ሀገር ሰርተው ያውቃል ብሎ ማስረጃዎችን ሲጠቅሱ who trained ማንዴላ
ኢምፔሪያል ኃይለ ሥላሴ እያለ ጠቅላይ ሚኒስትር መለስ ተናግሮ ነበር። አብዛኞቹን አፍሪካውያን በዚህ በንግግሩ ማርኳቸው ነው በድምፅ ብልጫ ኢትዮጵያ ውስጥ እንዲቀር የተደረገው። ያንን ታሪክ አንድ የታሪክ ሌባ አንድ በብልጽግና ፍርፋሪ የሚኖር ቲክቶከር ምን ሲል ሰማሁት? ሁ ትሬንድ ማንዴላ ብሎ ማን ጠቀሰ? የዛን ጊዜ የደህንነት ኃላፊ የነበሩት ጀነራልን ጠቀሰ። አዎ የኢትዮጵያ ጀግና ናቸው። ጀነራል ማን አለ? እሳች እኛ ጀነራል የሀገር መሪ አይደሉም። አንድን ሰው የውጭ ዲፕሎማሲ አይመሩም። የውጭ ጉዳይ ሚኒስትርን አያዙም። የሴኩሪቲ ሰራተኛ ናቸው። የመንግስትን ፖሊሲ ያስፈጽማሉ። ኢምፔሪያል ኃይለ ሥላሴ የሰሩትን ታሪክ ጀነራሉ እንኳን ቢያደርጉት ታዘው የሚያደርጉት እንጂ በራሳቸው የሚያደርጉት አይደለም። አሁን በጠቅላይ ሚኒስትር አስተዳደር ጊዜ ጠቅላይ ሚኒስትር አብይ ዘመን ይሄ ነገር ተደርጎ ቢሆን ኖሮ የደህንነት ኃላፊ ሬድዋን ሁሴን ከሆኑ ሬድዋን ሁሴን ናቸው ያደረጉት ብለህ ልታወራ ትችላለህ? አንድ የደህንነት ሚኒስቴር ከሀገር ለሀገር ጋር ግንኙነት የለውም። የሀገር መሪ ነው። የሀገር መሪ ታሪክ ለሀገር መሪ ነው መስጠት ያለብን። አዎ ጀነራል ታደሰ ብሩ በጣም ብዙ ነገር የሰሩ ሰው ናቸው ለሀገራቸው። ግን እንደዚህ የሆነ የታሪክ ሌብነት ጥሩ አይደለም። ሁሉም ነገር መጠራት ባለበት ቦታ ነው መጠራት ያለበት። እና ወደ ቁም ነገሩ ስንመለስ ደቡብ አፍሪካ ያላችሁ ኢትዮጵያውያኖች ከቻላችሁ መውጣት የሚቻል ከሆነ ውጡ፣ የማይቻል ከሆነ የመንግስት ከለላ ጠይቁ። አንድ ካምፕ በሆነ ቦታ ላይ ተሰብሰቡ። ከመሞት መኖር ይሻላል። 100 ሰው ወጥቶ በእንግሊዝኛ ስለተናገረ የሚያድናቸው የለም፣ የሚሰማም የለም። የአበሻን ቲክቶከር ማን ነው የሚሰማው? እዛ ሀገር ምን አይነት ፎሎወር አለው? እኔ አሁን አበሻ የምናገረው ነገር እኮ ፈረንጆች ጋር አይደርስም እኮ። የኔ ፎሎወሮች የኔ ማህበረሰብ ጋር ነው የሚልከው ቲክቶክ ወይም ደግሞ ዩቱብ የሚልከው ለእኔ ማህበረሰብ ነው። ወደ ገበያው ነው የሚልከው እንጂ ገበያ ወደ የሌለበት ቦታ አይልከው። የሆነ ሰው ወጥቶ ተናገረ እዛ ሀገር ይሰማል ብላችሁ አታስቡ። እዛ ያላችሁት ወንድሞቻችን ማድረግ ያለባችሁ ይሄ አደገኛ ጊዜ ነው፣ ተከለሉ። ከመሞት መኖር ይሻላል። ለመንግስት ከለላ ጠይቁና ወይ ካምፕ ውስጥ የሆነ ቦታ ተደበቁ፣ ነገር ውስጥ ከለንትን ሲል ድረስ ወይም ደግሞ ወደ ሀገራችሁ ተመለሱ። በተረፈ ማንዴላን አዲሱ ትውልድ የደቡብ አፍሪካ አዲሱ ትውልድ እንደ ታጋይ ሳይሆን የሚያየው እንደ ሀገር ሻጭ ነው የሚያየው ማንዴላን። ምክንያቱም ማንዴላ ያ ሁሉ ዓመት ታስሮ ነፃነቱን እንትን ካለ በኋላ ለጥቁሮች የሚገባቸውን መብት ሳያስገኝ ነው። ኦኬ የፖለቲካ መብት አሰጥቷቸው ይሆናል። የኢኮኖሚ መብት ግን ሳያቀናጅ ሳያስተካክል ነው ስልጣኑን ተደላድሎ ከ5 ዓመት በኋላ ሄደው ብሎ ነው የሚያስቡት። ስለዚህ ነው ምዕራባውያን ስለ ማንዴላ በጣም የሚጽፉት፣ በጣም ነው የሚያመሰግኑት እያሉ ነው ታሪክ የሚያጣቅሱት። ስለዚህ እናንተ ጀግና ያላችሁት እነሱ ጀግና ላይሉትም ይችላሉ። አብዛኛው ጀኔሬሽን ማንዴላን እንደ ጀግና መቁጠር ትተዋል። ሳውዝ አፍሪካን ብቻ አይደለም የመላው አፍሪካ ወጣት እንደዛ እያሰበ ነው። የሚጻፉ መጽሐፎች እንደዛ ነው የሚያሳዩት። ግን ለእኔ ጀግና ናቸው አሁንም፣ ግን ትውልዱ እንደዛ ነው የሚያስበው። እና ወንድሞቼ እኔም መክራችሁ ነፍሳችሁን አድኑ። ሌላው ነገር ይደረስበታል። ማምለጥ ነው ለጫማዋ በኋላ ይታሰብልበታል እንዳሉት እነ ሰራዊት ፍቅሬ በፊት ድራማ ሲሰሩ ይህን ምክር ነው የምሰጣችሁ። ለሞቱት መጽናናት ይሁን፣ ለተጎዱት እግዚአብሔር ፈውስን ያምጣላችሁ፣ ሰላም ያርጋችሁ፣ እግዚአብሔር ይጠብቃችሁ። ይሄ ነው ልላችሁ የምችለው። ድምፅ ሆነን የምትሉኝ እኔ ብናገር የትም አይደርስም። ለእናንተ ነው የምጠቀሙበትን ነገር መናገር የምፈልገው። እግዚአብሔር ይስጥልኝ።